ማርሻል አርት በምድራችን ላይ የሰው ልጆች ካገኙት የተለያዩ ጥበቦች መካከል አንዱ ነው። ጥንት የሰው ልጅ የዕለት ተዕለት እንቅስቃሴን በጥንካሬና በብርታት ለመወጣት እንዲሁም ራስን ከተለያዩ አራዊቶችና ጠላቶች ለመከላከል የተፈጠረ ነበር። ይህ የማርሻል አርት ጥበብ በተለያዩ የዓለም ክፍሎች የሚገኙ ጠቢባን የራሳቸውን ትልቅ እውቀትና ልምድ በመጠቀም ጥበቡን አሳድገውታል። ሀገራችንም የዚህ ጥበብ ተካፋይ ስትሆን በግንባር ቀደምነት ከሚጠቀሱ የማርሻል አርት አይነቶች መካከል የወርልድ ቴኳንዶ ስፖርት አንዱ ነው። በዚህም ስፖርት ለረጅም ዓመታት ከፍተኛ አስተዋጽኦ ለሀገራችንና ለትውልድ ያበረከተን አንድን አሰልጣኝ በዛሬ ፕሮግራማችን ላይ ይዤላችሁ ቀርቤያለሁ። ለዚህ ቻናል አዲስ ከሆናችሁ ይህ ቻናል በዋናነት ማርሻል አርትና ከማርሻል አርት ጋር የተያያዙ ጉዳዮች ላይ የሚያተኩር ሲሆን እንደዚህ አይነት ኮንቴንት የሚመቻችሁ ከሆነ ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ የደወል ምልክቷን በመጫን ቤተሰብ መሆን ይችላሉ። እንደምን ቆይታችኋል? እንደምን ቆየ ፍሬ? እንዴት ነሽ ማስተር? እንዴት ነሽ? ሰላም ነው አለልኝ። ሰላም ነው። እንዴት ናችሁ? እግዚአብሔር ይመስገን። አመሰግናለሁ። ዛሬ ውድ ጊዜያችሁን ሰውታችሁልኝ እዚህ ስለተገኛችሁ ማስተር እሷ እንድታስተዋውቅልኝ ረዳት አሰልጣኝ ሰከንድ ዳን አሰለፈች ዲባባ ወይም ቲጂ ትባላለች። ልጆቼ እናትም ወዳት ሚስቴ ናት። የአራት ልጆቼ እናት ናት። ውድ ባለቤቴ እንደገና አስተማሪም ለኔ ቴኳንዶን ሀብዬ ጀመርኩበት። እንደገናም ደግሞ የልጆቼ የአራት ልጆቼ ምርጥ ማስተር፣ ምርጥ አባት፣ ምርጥ ባል አንደኛ የሚለው ቁጥር ራሱ ለሱ የሚመጥነው አይደለም። ነገር ግን ያው ቢባል አንደኛ። ወለድኳቸው ደግሞ ሁለት ወንድ ሁለት ሴት አሉ። ሮም የቤተሰብ አባል ነው፣ አምስተኛው ማለት ነው። በርካታ ተማሪዎች ደግሞ እናት ሆኜ እህትም ሆኜ አብረን ያሳለፍንበት በሀገር ውስጥ በውጭ ያሉ ብዙ ደሳስ የሚሉ ልጆች መልካም የሆኑ ጥሩ ተብለው የሚገለጹ ልጆች አሉኝ። ቴኳንዶ ህይወት ነው፣ የሚኖር ህይወት ነው። በቴኳንዶ ህይወት ውስጥ ከትዳሬ በፊት ጀምሮ እስካሁን ረጅም ዓመት በሚሉ የእድሜን ግማሽ ከባለቤቴም ጋር የኖርኩበት ነው። ደስ የሚል አርት ነው። ባለቤቴ በጣም ምርጥ ማስተር፣ የብዙዎች አባት፣ ለቴኳንዶ እድሜውን ጊዜውን የሰጠ ነው። እውቀቱ በጣም ከፍ ያለ ነው፣ ግን ለብዙዎች የኖረ ነው። ለብዙዎች በቃ ህይወቱን ጊዜውን ለብዙዎች የሰዋ በመሆኑ መጥነዋል ብዬ የማስበው ያው ደስ የሚል ማስተርነት ብቻ ሳይሆን ከዛም በላይ ይገባል። በቤተሰባችን ውስጥ በቴኳንዶ ያልተማረ የለም። ብዙዎች አስተማር፣ ከዛ ቤተሰብ መማር አለበት አይደል? ያለው አራት ልጆችና እኔ ባለቤቴ 6 ቤተሰብ አለ። ዝቅተኛ ደረጃ የሚባለው ሴቶቹ ፑም አላቸው፣ ፈርስት ፑም። ባለቤቴ ሰከንድ አላት። የመጀመሪያው ልጄ እና ሁለተኛው ልጄ ሰርድ አላቸው፣ እርሶ ሰርድ አሉት። መመራችሁ ደግሞ ወደ 7ኛ እየተቃረበ 6ኛውን እያጠናቀቀ ያለ ነው። በጣም ደስ ይላል። ወደ ፕሮግራማችን እንገባለን። አሪፍ ቆይታ እንደሚኖረን ተስፋ አደርጋለሁ። አብራችሁን ቆዩ። ዛሬ ለመጀመሪያ ጊዜ ከኔ የግል ማስተሬ ወይም ደግሞ አሰልጣኝ ጋር እንዲሁም ደግሞ በኢትዮጵያ ወርልድ ቴኳንዶ ላይ መሰረትና አሻራ ከጣለው ትልቅ ማስተራችን ከግሎባል ማስተር ፋንታይነ ጋር የሚኖረኝ ቆይታ ይኖራል። ሰብስክራይብ በማድረግ እንዲሁም ደግሞ የደውሉ ምልክት በመጫን ላይክ፣ ሼር በማድረግ ይህንን ቻናል እንድታግዙት በአክብሮት ተጠይቃለሁ። ወደ ፕሮግራማችን በደንብ ከመግባት በፊት የሚሰጡ ስሞች ይኖራሉ። ወይም ማስተር፣ ሳቦም፣ ሲኒየር ማስተር፣ ግሎባል ማስተር ይባላሉ እና አንተም ደግሞ ግሎባል ማስተር ፋንታይነ ነው ተብለህ የምትጠራው። ይህ ማዕረግ እንዴት እንደተገኘ በመንገድ ብትጀምርልኝ ደስ ይለኛል። አመሰግናለሁ። ይህ ማዕረግ ከብዙ ልፋት ጥረት በኋላ የተገኘ ነው። በየአርቱ የምንጠራባቸው የማርሻል አርቱ መጠሪያ ስሞች አሉ። አሁን ግን ልገልጽና ላብራራ የምችለው እንደ ወርልድ ቴኳንዶ እንደ ኩኪዋን ወርልድ ቴኳንዶ ነው። በኩኪዋን ወርልድ ቴኳንዶ ውስጥ አንድ ሰው ኢንተርናሽናል ማስተር፣ ኢንተርናሽናል ኤግዛማይነር፣ ግራንድ ማስተር የሚባለው ኩኪዋን ስታንዳርድ ያስቀመጠው አለ። ከሰርድ ክላስ ኤግዛማይነር ከሰርድ ክላስ ማስተር ጀምሮ ወደ ሰከንድ ፈርስት ሌቭል ሲመጣ ግሎባል ማስተር ወይም ኢንተርናሽናል ማስተር ይባላል። ያንን ለማድረግ ኢትዮጵያ ውስጥ እድሎች አልነበሩም ኮርሱን ለማግኘት። ነገር ግን ኩኪዋን በተለያዩ ዓለማት ስልጠናውን ያዘጋጃል። በዛ ስልጠና ላይ ደግሞ የሚገባውን ስልጠና አጠናቀው በፈተና ያለፉትን ማስተሮች ኢንተርናሽናል ማስተር፣ ኢንተርናሽናል ኤግዛማይነር ብሎ ማዕረግ ይሰጣቸዋል። ሰርተፊኬት፣ መታወቂያ፣ የተሻለ
ፐርፎርም ላደረጉ ደግሞ የአውትስታንዲንግ ዲፕሎማ አስቀድሞ ይሰጣልና እኔ ይህን እድል ያገኘሁትኝ በኢሮፒያን አቆጣጠር 2024 በእኛ 2016 ህንድ ውስጥ በተዘጋጀ ኢንተርናሽናል ኤግዛማይነር ኮርስ እና ማስተሪንግ ኮርስ እዛ ላይ የሚገባውን እድል ለሀገራችን የመጣውን በመጠቀም ዛሬ ያን ማድረግ ማግኘት ይችላሉ። እንደ አጋጣሚ ሆኖ የለበስነው ዩኒፎርም ተመሳሳይ ነው እና ከተለምዶ የወርልድ ቴኳንዶ ላይ ከሚዘወተረው ዩኒፎርም ለየት ይላል እና ትንሽ ስለ ዩኒፎርም ስላለባበሳችን ትንሽ መግለጫ ቢሰጠን። ወርልድ ቴኳንዶ ውስጥ የተለያዩ አለባበስ ስርዓቶች አሉ። ከነዛ ውስጥም እኔ አንተ አሁን የለበስናቸው የደብሊቲ ሁለት ኩኪዋን ዳንና የመሳሰሉትን ነገሮች ሲያስተናግድ፣ ደብሊቲ የምንለው ተቋም ደግሞ ውድድርና ውድድር ተኮር በሆኑ ጉዳዮች ላይ ኪወርጊ ላይ ፑምሴ ላይ የሚሰራ ተቋም ነው። የደብሊቲ ተወዳዳሪዎች ወይም የፑምሴ ተወዳዳሪዎች የሚለብሱት የአለባበስ ስርዓት ነው። ግሎባል ማስተር ፋንታይነ ማን ነው? ግሎባል ማስተር ፋንታይነ ሞር ተማሪዎች ቢገልጹት ጥሩ ነበረ። ግሎባል ማስተር ፋንታይነ ከልጅነቱ በነበረው የማርሻል አርት ጥማት ህልሙን የኖረ ለህልሙ ለመኖር ያለማቋረጥ ጥረት ያደረገ ብዙ ፍሬዎችን ለክልሎቻችን ለሀገራችን በየደረሰበት ያፈራ ለዓለምም ጭምር ያበረከተ ባለሙያ ነው። ትውልድና እድገትህ ምን ይመስላል? በየት ነበረ? ትንሽ ስለሱ እናውጋ። ትውልድና እድገቴ አዲስ አበባ ከተማ በተለምዶ ኮልፌ ሉካንዳ የሚባል ሰፈር ነው የተወለድኩትኝ። እድገቴም ይህን ስፖርት ለማስፋፋት ወደ ክልል እስከ መውጣ ድረስ እስከ ኢትዮጵያ 1993 አቆጣጠር ድረስ በዛው በኮልፌና በአካባቢው ተወልጄ ነው ያደግኩትኝ። ከ1993 በኋላ ወደ ክልል ወጥቻለሁኝ። እድገቴ በስነ ምግባር ነው፣ በአርት ነው፣ ራስን በራስ በማስተማር ነው። በኋላ ላይ ደግሞ ያው 80ዎቹ መጨረሻ አካባቢ ግሎባል ማስተር አዲሱ ኡርጌሳ እሱ ጋር የመማር እድል አግኝቼ የነበረኝን የማርሻል አርት ትምህርት ለመጀመሪያ ጊዜ የወርልድ ቴኳንዶ ስልጠናዬን እግረ መንገድ ማስተር አዲሱ ኡርጌሳን ማመስገን ማክበር እወዳለሁኝ። የወርልድ ቴኳንዶ መሰረቴም መነሻዬም ነውና ከዛ በኋላ ራሴን ከፈርስት ዳን ጀምሮ አሁን እስካለሁበት ደረጃ ድረስ በትግል በጥረት በልፋት በድካም በተስፋ እና ህልሜን በመኖር እዚህ ደርሻለሁ። በጣም አሪፍ። ወደ ማርሻል አርቱ ዓለም እንዴት ልትቀላቀል ቻልክ? ያንን ጊዜ መለስ ብለን ልናስታውሰው እንችላለን? ወደ ማርሻል አርቱ የተቀላቀልኩትኝ ሰባዎቹ መጨረሻ 80ዎቹ መጀመሪያ በኢትዮጵያ አቆጣጠር 1970ዎቹ መጨረሻ 80ዎቹ መጀመሪያ ታዳጊ ህፃን እያለሁ ነው የጀመርኩትኝ። ፊልሞችን በማየት በመከተል ማደንቃቸው ፊልሞች ነበሩ። እንደ ጄክሻን፣ እንደ ብሩስሊ፣ እንደ ቫንዳም የመሳሰሉት ታዋቂ በወቅቱ በዛ ዘመን እስከ 80ዎቹ መጨረሻ የነበሩትን የዓለም ላይ የሚታወቁ የፊልም አክተሮችን በመከተል ጀመርኩኝ። ከዛ የወታደርንም ልዩ ልዩ መጽሐፍትንም በሚታተሙ መጽሐፎች ነበሩ፣ እነሱን በማየት ራስን በራስ በማስተማር ቀጠልኩኝ። በኋላ ላይ አንድ መጽሐፍ ላይ የከበደኝ ዲያግራም ነበረ። እሱን ለመጠየቅ ወደ ግሎባል ማስተር አዲሱ ኡርጌሳ ለጥያቄ ሄድኩኝ። ያን ጥያቄ ስጠይቀው በጥሩ መንገድ አየው። ግን አንድ ሰው አለኝ ራሱን በራሱ ከሚያስተምር ይልቅ በመምህር ቢመራ የተሻለ ለውጥም ውጤትም ያመጣል። ከዛ አንጻር እሱን እመክራለሁ የሚል ሀሳብ ሰጠኝ። ያን መሰረት አድርጌ ወደ ማስተር አዲሱ ኡርጌሳ የግል መማር ውስጥ ገባኝ። በኋላ ላይም ክለብ ከፈተ። ወደ ግል ክለቡ በመግባት ራሴን እስከ ቀይ ቀበቶ እሱ ጋር አስተምሬያለሁ። ከዛ በኋላ ያሉትን ደረጃዎች አሁን እስካለሁበት 6ኛ ዳን ቅድም ባልኩ መሰረት በከፍተኛ ጥረት
እዚህ ጋር ደርሻለሁ። እዚህ ውስጥ ደርስ ከማስተር አዲሱ በኋላ ከፍተኛ በቤቴ ውስጥ ድርሻ ደግሞ የነበራቸው ግራንድ ማስተር ሲልቹል ፓርክ እንዲሁም ማስተር ራኖቺል ፓርክ፣ አሁን ኢትዮጵያ ውስጥ ያለው ግራንድ ማስተር ዶጂ ኪም፣ እነዚህ ከፍተኛውን በእኔ ህይወት ውስጥ እዚህ ጋር ለመድረሴ ከፍተኛውን ድርሻ ወስዷልና እነሱን ማመስገን እንፈልጋለሁ በያሉበት። በአንተ ጊዜ የነበረው የማርሻል አርት ሁኔታ ምን ይመስል ነበር? በእኛ ጊዜ የነበረው ማርሻል አርት ሁኔታ ልጅነታችንን ታላላቆቻችንን ምሳሌ የሚያደርግ የማርሻል አርት ባለሙያ ስታይ እሱ መሆን የምትፈልግበት፣ ሌላ ሙያ ዘርፍ ላይ ሚሊተሪም ስታይ እሱን ለመሆን የምትቃጣበት ተነሳሽ ነው። ህይወት ውስጥ ብዙ ሞዴል የሆኑ ምርጫዎች ነበሩ። ከዛ ውስጥ እንግዲህ መርጠህ ራስን ታገኛለህ ማለት ነው። እና እሱ ነበር አንዱ የነበረው ችግር። ኢኮኖሚካሊ ከፍሎ የሚያስተምር ወላጅ በወቅቱ አልነበረም። እሱን ለማግኘት ትንሽ ይከብድ ነበረ። ወይ መምህሩ ይደግፈሃል፣ ወይ አንተ በግል ስራ ተጣጥረህ ከፍለህ የምትማር መሆን ይጠበቅብሃል። እና አንዱ ቻሌንጅ እሱ ነበር። እንዳሁኑ በቅርብ ርቀትም ማሰልጠኛዎችን አታገኝም ነበር። ምናልባት እኔ ከኮልፌ ተነስቼ ቦሌ ሄጄ ይማር ነበረ። በአማካኝ 2-3 ትራንስፖርት ያስፈልጉኝ ነበር። እና እነዚህ ትልቅ በወቅቱ የነበሩ የ80ዎቹ ፈተናዎች ነበሩ። ገንዘቡ አለ፣ ፈተና ነው። በቅርብ ርቀት ማሰልጠኛዎች የሉም፣ ሌላኛው ፈተና ነው። እነዚህን ሁሉ በመታገል ትማራለህ። እዛ በተማርከውም አይበቃም፣ ራስህን ለማሻሻል እንደገና ተጨማሪ ሰዓት ልምምድ እናደርግ ነበረ። እና በዚህ ጥረት ውስጥ ኮልፌ አካባቢ የነበሩ ጫካዎች በወቅቱ 80ዎቹ ላይ አሁን ሎሚ ሜዳ የሚባሉ ቀይ አፈር የሚባሉ በጣም ባለውለታ ናቸው። እነሱ ጋር ራሳችን ለማሻሻል ፊሊጶስ ጀርባ በጣም ከፍተኛ ጥረት እናደርግ ነበረ እና ዛሬ ወደኋላ እነሱ ቦታ ሳስባቸው ቤት ሞልቶባቸዋል። ለእኛ ግን ትዝታ ናቸው። ለመጀመሪያ ጊዜ ወደ አሰልጣኝነት የገባህበትን ጊዜ እንዴት ነበረ ታስታውሰዋለህ? ለመጀመሪያ ጊዜ ወደ ማሰልጠኛ የገባሁት የምማርበት አዲስ ቴኳንዶ ውስጥ እሱ በሌለባቸው ሰዓቶች ፕሮግራም በመሸፈን አጋጣሚ ስራ ላይ ያለም ሲወጣ እነዛ በማከናወን በመታዘዝ እዛ ጋር ጀምሬያለሁ። ከዛ በመቀጠል ግን 1991 መጨረሻ ላይ አዲስ አበባ ውስጥ በተለምዶ አማኑኤል ቤተክርስቲያን ጀርባ አካባቢ 08 የሚባል አዳራሽ እና ወደ አብነት አካባቢ እዛ አካባቢዎች ላይ 1991 ፋና ብሮድካስት ስራውን ከመጀመር ፊት ኤፍኤም ወርልድ ቴኳንዶ በሚል ክለብ በመመስረት ለመጀመሪያ ጊዜ ስልጠና የጀመርኩት አዲስ አበባ ውስጥ ነው። ከዛ እስከ 1993 አዲስ አበባ ሳሰለጥን ቆየሁኝ። ከዛ አዲስ አበባ ላይ ያለውን እድል ወደ ክልሎች ለምን አልወስደውም፣ ክልል ላይ ሌላ ታሪክ ለምን አንሰራም በሚል ይህን እድል ወደ መጀመሪያ ጊዜ 1993 መጋቢት ወር ላይ አርሲ ነገሌ ለመጀመሪያ ጊዜ ማሰልጠኛ ከፈትኩኝ። አዲስ አበባ ለቅቄ ወጣሁኝ። ከዛም ሻሸመኔ ወዲያው በዛው አመት ቀጠልኩ። ከዛ 95 ዓመተ ምህረት ላይ ሐዋሳ ታህሳስ ወር ላይ ከፈትኩኝ። ከዛ ወላይታ እያለ ቀጠለ። ያንን አካባቢ የቴኳንዶ አካባቢ የወርልድ ቴኳንዶ አካባቢ በማድረግ ትልቅ ሚና ተጫውቻለሁኝ። አሁን ላይ ያሉት ትውልዶች ጠቅላላ የኤፍኤም ወርልድ ቴኳንዶ ማሰልጠኛ ማዕከል ወይም የኤፍኤም ወርልድ ቴኳንዶ አካዳሚ ማሰልጠኛ ማዕከል ሰልጣኞች አገር ውስጥም ውጭም በመላው ኦሮሚያም በደቡብም በሐረርም በደብረ ብርሃንም በደቡብ ምዕራብ ኢትዮጵያም በማዕከላዊ ኢትዮጵያም በሲዳማም ቆጥሬ የማልጨርሳቸው አካባቢዎች ላይ የኤፍኤም ወርልድ ቴኳንዶ ውጤቶች በበርካታ ቦታዎች አሉና ያንን ሳይ ትርፌም ነው እርካታዬም ነውና በዚሁ አጋጣሚ ልጆቼን ወዳቸዋለሁ። እሺ ማስተር፣ ወደ ቀጣዩ ጥያቄያችን ስንመጣ የመጀመሪያ አሰልጣኞችህን እንዴት ነው ታስታውሳቸዋለህ? አዎ፣ በእርግጥ በየከተማው የመጀመሪያ ተማሪዎች አሉኝ። እንዳልኩህ ከአዲስ አበባ ውጭ ከወጣሁ በኋላ የመጀመሪያ አርሲ ነገሌ ላይ ነው ማሰልጠን የጀመርኩትና እዛ ጋር
አስታውሳቸዋለሁ። በከተማ ከፋፍለን ካየናቸው የመጀመሪያ ቻርልስ ነገሌ ተማሪዎች የሚባሉት እነ ስንታየው ወልደሐዋርያት፣ እነ አብዲስ አደም፣ ታደሰ፣ ብዙ ታደሰዎች፣ ተሾመ የሚባሉ በርካታ አሁን ላይ ስድስተኛ ዳን የደረሱ ሀገር ውስጥም አምስተኛ ዳን የደረሱ ከኢትዮጵያ ውጭም ግሎባል ማስተር የሆኑ ስድስተኛ ዳን ደረጃ የደረሱ እንደ ማስተር አብዲሳ አደም ያሉ ባለሙያዎች አሉ። ወደ ሻሸመኔ ስንመጣ የመጀመሪያ ተማሪዎች የሚባሉ በርካቶች ናቸው። ከዛ ውስጥ አሁን በውጭ ዓለም የሚኖር ሲሳይ ጌታቸው፣ እሸቱ አሊ፣ አማን ፈቴሎ፣ ዱሬሳ ቆሬ በርካቶች ናቸው። እንደው እንደ ሞዴል መስፍን የሚባሉ ለመናገር ያክል ነው እንጂ ብዙ ናቸው። ወደ ሐዋሳ ስንሄድ ጥላሁን ሽብሩ፣ ማስተር ጥላሁን ሽብሩ፣ ማስተር አለማየሁ ኦኤቻ፣ ማስተር ዘሪሁን ዘውዴ፣ ሰለሞን በየነ ስንቱን ጠርቼ ብዙ ናቸው እና እነዚህ የመጀመሪያ የምንላቸው የአካባቢው። ከዛ በኋላ ግን በመጀመሪያዎቹ ላይ የቆመ ነገር የለም። እዛ አካባቢ ላይ በአጠቃላይ ከአዲስ አበባ ከወጣሁ በኋላ ወደ 18 ዓመት አካባቢ አገልግሎት ሰጥቻለሁ እና ከ1993 ጀምረህ 2012 ድረስ ስንት ትውልድ መጥቶ እንደሄደ ስንት ትውልድ ማፍራት እንደተቻለ ለመገመት ከባድ ነው እና በሺዎች የሚቆጠሩ ትውልድ ነው ማፍራት ይቻላል። በዚህ አጋጣሚ እነሱንም ወክዬ ቢሆን ላመሰግን እወዳለሁ። እኔም አመሰግናለሁ። እኛ ስንተኛ ትውልድ ነው ማለትም እኔን ጨምሮ በዚህ ያሉ ባሾች ስንተኛ ትውልድ ልንባል እንችላለን? ከባድ ጥያቄ ነው። ቅድም እንዳልኩ ይህንን ለመለየትም ከማስቸገሩ የተነሳ የእናንተ ትውልድ ከሚሊኒየሙ በኋላ የተወለደ ትውልድ በምንለው እንወሰደው። ኢትዮጵያ ሚሊኒየም ካከበርን ከ4 ዓመት በኋላ 2004 አካባቢ የመጣ ትውልድ ነው የእናንተ ትውልድ እና ከእናንተ በኋላ ደግሞ ያለው አለ እና ቅድም ስጠቀልለው 2012 በኋላ ክልል ላይ ማሰልጠኔን አቁሜያለሁ ያልኩትኝ ከዛ አንጻር ነው እና በዛ ውስጥ 18 ዓመታት በየወቅቱ አዲስ ትውልድ ይመጣል። ነባሩ አለ፣ መካከል የነበረው አለ፣ መጨረሻ ላይ ያስተማርከው አለ እና የሚሊኒየሙ ትውልድ ብትባሉ እናንተ የተሻለ ነው። በመቀጠል ያፈራሃቸው ሰልጣኞች በዚህ ሰዓት ላይ በምን ደረጃ ላይ ይገኛሉ? እንደው መረጃው አለኝ፣ ኮሚኒኬት አደርጋቸዋለሁ፣ ያሉበትን አውቃለሁ ምላቸውን ብገልጽ ደስ ይለኛል። አሁን ላይ የሌሉበት ዓለም የለም ለማለት ይከብዳል። ብዙ ዓለም ላይ ያሉና ወጥተው የገቡም አሉ። እንደ ጥላሁን ሽብሩ 1998 ላይ ኮሪያ ደርሶ የመጣ ከተማሪዎች ማን አንዱ ነው፣ የሐዋሳው ማለት ነው። አሁን በተጨባጭ ደግሞ ካሉት ውስጥ ሳቦብ ይታገሱ አስራት የቀድሞ የክለባችን ተወዳዳሪ፣ ሳቦም ፍጥረት ከበደ እስከ አዲስ አበባ ዩኒቨርሲቲ ከኤፍኤም እስከ አዲስ አበባ ዩኒቨርሲቲ ወክላ የተወዳደረች፣ እነሷም በአሜሪካ ዓለም ይኖራሉ። ፍጥረት ብሔራዊ ቡድን ውስጥም ተካታ ነው። እዛ ውስጥም እጩ የነበረች ልጅ ናት። እንዲሁም ደግሞ በርካታ ትውልድ ያፈራው ግሎባል ማስተር አብዲሳ አደም በአውስትራሊያ ይኖራል። ትውልዱ ላይ በመስራት ላይ ይገኛል። እንዲሁም በሌሎች ዓለማትም በአረብ ሀገሮችም ያሉ ሰልጣኞች አሉኝ። በርካታ ዓለማት ላይ ሰልጣኞች አሉ እና ያልደረሱበት የለም። አሜሪካ ውስጥ እነዚህ ብቻ አይደሉም፣ ሌሎችም ሰልጣኞች አሉ እና ፈይሳ ሜሳ የሚባል ሳቦብ ሰርድዳን የነበረው እሱም አሜሪካ ውስጥ ነው ከነ ቤተሰቡ የሚኖረው። ታደሰ የሚባል አለ። በርካቶች ብቻ በውጭ ዓለም ልጆች አሉና ተመስገን። በጣም አሪፍ። በሀገራችን ውስጥስ አሉ እንደዚህ አይነት ትልልቅ ደረጃ ላይ መድረስ የቻሉ? አዎ በትክክል አሉ።
ቅድም እንዳልኩህ በመላው የሀገራችን ክልሎች የኤፍኤም ውጤቶች የማስተር ፋንታይነህ ፍሬዎች አሉ። ደብረ ብርሃን ብንሄድ ማስተር ስንታየው ወልደ ሐዋርያት እናገኛለን። ወደ ደቡብ ብንሄድ ወላይታ ላይ ማስተር ካሳሁን ከበደ እናገኛለን። ሻሸመኔ ላይ ብንመጣ ማስተር ተስፋዬ ደሳለኝ፣ ማስተር ጉዬ ቦንሳ፣ ማስተር አብዲሳ ቃሲም በርካቶች በውስጡ አሉ። ሐዋሳ ብንሄድ እነ ማስተር ጥላሁን ሽብሩ፣ ማስተር ዘሪሁን ዘውዴ፣ እነ ሳቦም ሰለሞን እንዲሁም ማስተር አለማየሁ ኤቻ ስማቸውን ጠርቼ ማልጨርስ በዛ ውስጥ አሉ። በደቡብ ምዕራብ ኢትዮጵያ አሉ፣ በማዕከላዊ ኢትዮጵያ አሉ። የት ነው የሌሉት ነው የምለውና በአዲስ አበባ ውስጥም እነ ሳቦም ፍራውል ማንደፍሮን የመሰሉ አሉ እና ልጆቼ ብዙ ቦታ አሉ። አንዳንዴ ወደ ውድድር ሜዳ ስገባ በቅርቡ እንኳን የመላ ኢትዮጵያ ጨዋታ ላይ በኢትዮጵያ አቆጣጠር 2017 ላይ ያካሄድ ነው ይመስለኛል። ጅማ ላይ ባደረግነው ውድድር ላይ ከልጅ ልጆች 4ኛ 5ኛ ትውልድ እኔ እኮ የእንትና ልጅ ነኝ ሲሉ ታገኛለህና ቁጥራቸውንም እነሱ ያቆኛል፣ እኔ ግን የምተዋወቃቸው የማስተር ምሳው ገብሬ ልጅ እና የመሳሰሉትን አጋጥሞኛል በጅማ ዩኒቨርሲቲ በነበረን ውድድርና ብዙ ናቸው ያስደስታል። ብቻ ኢትዮጵያ ውስጥ እንዲሁም ደግሞ በክልል ከተሞች ላይ ያበረከትካቸውን አስተዋጽኦች እኔ በበኩሌ በደንብ የማውቃቸው አሉና እስኪ ስለሱ ደግሞ በደንብ እናወራ፣ ለተመልካቾችን በደንብ እንዲያውቁት። እውነት ነው። ዛሬ ኢትዮጵያ ወርልድ ቴኳንዶ የተሰኘው እኛ ከአዲስ አበባ ወጥተን በከፈል ነው ልጅነታችንን በሰዋንበት ወርልድ ቴኳንዶ የማስፋፋት ተግባር ኢትዮጵያ ወርልድ ቴኳንዶ የተሰኘው በኢትዮጵያ አቆጣጠር 1995 ዓ.ም ላይ ነው። እሱን ለማድረግ አንድ አዲስ አበባ ላይ የነበረውን ወርልድ ቴኳንዶ ወደ ክልል ወስደን 2 ቦታ በመክፈል ደቡብን ሐዋሳ መቀመጫ ስለሆነ ፈቃድ በማውጣት ሻሸመኔ ላይ አርሲ ነገሌ በመስራት ኦሮሚያ ላይ ፈቃድ በማውጣት 2ቱን ክልሎች በመወከል ኤፍኤም ወርልድ ቴኳንዶ 2 ባለሙያ በማድረግ 2 ክልሎች ድምፅ እንዲኖራቸው እንዲመሰረት ምክንያት። ሌላው ባልደረባዬ ደግሞ ማስተር ክንፈ አማራ ክልል በመጓዝ አንድ ተጨማሪ አንድ ወንድማችን ደግሞ ወደ አፋር ሶማሌ በመሄድ በመክፈት ኢትዮጵያ ወርልድ ቴኳንዶ ፌዴሬሽን የሚለውን መመስረት ችለናል። ስለዚህ ይህን ካደረግን በኋላ ለክልሎች የተደረገው አስተዋጽኦ ምንድነው ላልከኝ፣ ዛሬ ኢትዮጵያ ወርልድ ቴኳንዶ ፌዴሬሽን ሆነ የቆመው ያለምንም ጥያቄ እኔን የመሰሉ ባለሙያዎችና እኔም ባበረከትኩት አስተዋጽኦ ነው። ኦሮሚያ መጀመሪያ ጊዜ የተወከለው በማስተር ፋንታይነህ በውድድሩም ብለው በፌዴሬሽን ደረጃም ድምፅ ተወካይ ሙያው መስፋፋቱን ተረጋግጦ ኢትዮጵያን እንዲቋቋም የሚያደረገው ኦሮሚያን በመወከል ነው። በመቀጠል ደቡብ ላይም ተመሳሳይ፣ አማራ ክልል ላይም ማስተር ክንፈ በተመሳሳይ እና ሌላም ይህም በማድረጋችን ኢትዮጵያ ተሰኝቷል። ክልሎች ደግሞ ወርልድ ቴኳንዶ ዛሬ ላይ ክልላቸውን የሚያስጠራ የሚወክል ትውልዱ በስነ ምግባር የታነጸ በማርሻል አርት ውስጥ የታቀፈ እንዲሆን በሁለቱ ክልል ላይ የጀመርኩት በደቡብ ክልልና በኦሮሚያ ክልል የጀመርኩት ስራ አሁን ዞኖች ላይ ብትሄድ ክልሎች ተጨማሪ አዳዲስ የተፈጠሩ ክልሎች ጋር ብትሄድ የኤፍኤም ወርልድ ቴኳንዶ ውጤት የሆኑ ሰልጣኞች ክልሎቻቸውን ተወካይ ሆነው እያስጠሩ ስፖርቱ እንዳይቆም ክልሎችም የሚገለጡበት፣ የሚታዩበት፣ የሚወዳደሩበት፣ የሚፎካከሩበት ስፖርት ሆኖ የክልላቸውን ስም ከፍ የሚያደርጉበት እድል ፈጥሯል ወርልድ ቴኳንዶ እና ያንን ለማድረግ ደግሞ ይህን ያህል አስተዋጽኦ ማበርከት ይችላሉ። የተናገርኩትና ከተናገርኩትም ውጭ በርካታ አስተዋጽኦ አድርገዋል። ሌላኛው ማስተር በማርሻል አርት ወይም ደግሞ በወርልድ ቴኳንዶ ህይወት ውስጥ ያገኛቸው ስኬቶች አሉ?
ስኬት እንግዲህ ሰውን መስራት የመሰለ ስኬት የለም። አንተን ሞዴል የሚያደርገን ትውልድ በስነ ምግባር አንጸህ፣ በቴክኒክ አጎልብተህ፣ ጤናውን ጠብቀህ፣ አገሩን የሚወድ አድርገህ፣ ወላጆችን የሚያከብር አድርገህ መቅረጽን የመሰለ ስኬት የለም እና እነዚህ ስኬቶች ናቸው። ከዛ ውጪ በግሌ ቴኳንዶ ለማስፋፋት ተተኪዎችን ለማፍራት ሻሸመኔ ከተማ አስተዳደር የማሰልጠኛ ማዕከል ለመገንባት እዛ ስኬት ለመምጣት ሞክሬያለሁኝ። ከዛ ውጭም ደግሞ ትውልዱን ስራ በመፍጠር በተማረው ትምህርት ዛሬ የፊትነስ ቤት ባለቤት፣ የስፖርቱ ባለሙያ፣ በተለያዩ ቦታዎች ላይ ህይወታቸውን በሚገባ የሚመሩ ቢዝነስማን የሆኑ በውጭ ዓለም የሚኖሩ እነዚህን ሁሉ ህይወታቸው በአግባብ መርተው አንተን ሞዴል አድርገው ህይወታቸውን ሲንከባከቡ ለሰው የሚተርፉ መሆናቸውን ስታይ ይሄ ለእኔ ስኬት ነው። ሰው ላይ የሰራሁት ነገር ስኬቴ ነው ብዬ አስባለሁ። እኔ ያጣሁትን ነገር እኔ ያስተማርኳቸው ልጆች እንዲያጡ አልፈለኩም። ምክንያቱም እኔ ያጣኋቸውን አጠቃላይ ነገሮች ቀድሜ ለማስተምራቸው ልጆች እድሉን እጠርግ ነበር፣ መንገዱን አሳይ ነበር። እኔ 3ኛ ዳን ካለኝ 3ኛ ዳን ማስፈትነው ትውልድ ነበረ። ልጆቼ ከኔ እንዲሻሉ አደርግ ነበር እና በዛ የተነሳ እኔ ጋር የሰለጥኑ የነበሩ ዛሬ የሚሰለጥኑ ሰልጣኞች ሀገርን የሚወዱ መምህራቸውን የሚያከብሩ በራስ መተማመን ያላቸው በስነስርዓት በቴኳንዶ ስነስርዓት የሚያምኑ ናቸውና ዛሬም እንደ ትላንቱ አሁን ያለውን ትውልድ ለመቅረጽ ጥረት እያደረኩ ነው እና ስኬት ይሄ ነው። በመቀጠል ወርልድ ቴኳንዶን ወይም ካሰለጠነውን ስፖርት በዚህ ሰዓት ላይ ወይም በዚህ ወቅት የት አካባቢ ላይ እያሰራ ይገኛል? አሁን ለምሳሌ ጥያቄ ወደ አዲስ አበባ ከተመለስኩኝ ኦሮሚያን፣ ደቡብን እና አካባቢውን አገልግሎት ሰጥ ቆይቼ ከ2012 በኋላ ወደ አዲስ አበባ ተመልሻለሁ። ወደ አዲስ አበባ ከተመለስኩ በኋላም አዲስ አበባን እንደ ከተማም እንደ ክፍለ ከተማም እያገለገልኩ እገኛለሁኝ። ስልጠና የምሰጥባቸው ቦታዎች ተወልጄ ባደግኩበት አካባቢ ኮልፌ ቀራኒዮ ክፍለ ከተማ ወይም ሉካንዳ በተለምዶ በሚባለው ወረዳ 10 ወጣት ማዕከል ውስጥ ወርልድ ቴኳንዶን በማስፋፋት ላይ ይገኛለሁ። ተጨማሪም ራስ ኃይሉ ጂምናዚየም ውስጥ ተተኪዎችን ታዳጊዎችን በማሰራራት ይገኛለሁ። አሁንም ጊዜ አቅም ነገሮች በተመቻቹ ሰዓት በተጨማሪ ሌሎችም ጋር ተደራሽ ለመሆን ወርልድ ቴኳንዶን በጥሩ ሁኔታ መሰረት ያለው ለማድረግ ያላሰለሰ ጥረት እያደረኩ ይገኛለሁ። አንዳንድ ጥያቄዎች አሉ። በዚህ ሰዓት በዚህ ወቅት ላይ በሶሻል ሚዲያው ላይ ሊሆን ይችላል የተለያዩ ቦታዎች ላይ የሚነሱ ጥያቄዎች አሉ፣ የሚታዩ ነገሮች አሉ። በማርሻል አርት ስፖርቶች ላይ እርስ በርስ የመከባበር ነገር አሁን ላይ እየጠፋ እየቀነሰ ይገኛል እና ይህንን እንዴት ትመለከተዋለህ? ማርሻል አርቱ እኔ ቀደምት እያየ ያደግኩትኝ መከባበርን ነው። እኔ ወርልድ ቴኳንዶ እየሰራው እነ ማስተር ወንድሙ በሉን እየወደድኩ ነው እያየው ነው ያደግኩትኝ። በሌላም አርቶች የሚጠሩ የነበሩትን በሩቅ እያየን እያከበርን እሱን ነው ማቀው። አሁን ላይ ያለው ማደጉ እድል መገኘቱ ለወጣቱ የውድድር ዘርፍ መስፋቱ መልካም ነው። ግን ያንን ስናደርግ ክብር እየነካን ከፍ በልፋት የመጡ ማዕረጎችን እያቃለልን እሺ ትውልድ የሰሩትን መምህራን ማስተሮች የሚገባቸውን ክብር እየሰረዝን መሆን የለበትም። ሁሉም ስፖርቶች የራሳቸው ጥቅም አላቸው፣ የራሳቸው ተመራጭነት አላቸው። ሁሉም ሰው ወርልድ ቴኳንዶ ብቻ ሊወድ አይችልም። ሁሉም ሰው ውሹን ብቻ ሊወድ አይችልም። ውሹ መኖሩ ለወርልድ ቴኳንዶ አስፈላጊ ነው። ወርልድ ቴኳንዶ መኖሩ ለካራቴ አስፈላጊ ነው። አንዳችን ለአንዳችን እናስፈልጋለን። አንደኛ ምርጫም ነን፣ ሁለተኛም ደግሞ በየአርቱ ያለው መከባበር ለትውልዱ ምሳሌ ነው እና ተወዳዳሪ መሆን ማለት ያንተን ተወዳዳሪ በመናቅ አይደለም። እንደ ወርልድ ቴኳንዶ ያለው ፍልስፍና ምንድነው መሰለ የሚለው ተወዳዳሪ አይናቅም፣ ተወዳዳሪ
አይፈራም። ስለዚህ እንደቀደሙት አባቶቻችን ተከባብረን አንድ ሆነን ከዚህ በላይ ለትውልዱ ስፖርቱን የምናሳይበት፣ የምናሳድግበት፣ የምናሰፋበት መንገድ እንፈልግ እንጂ አሁን በቅርብ የምንሰማቸው ድምፆች ለእኔ ትክክል አይደሉም፣ ጤናማ አይደሉም፣ ይታረሙ። አንዳንዱ ነገር ከስሜት በመነሳት ይመስለኛል። አንዳንዱ ነገር ደግሞ ገበያ ከመፍጠር አንጻር ይመስለኛል እና ትውልዱ ነገ እንዳይሞት፣ የተሳሳተ መንገድ እንዳይሄድ፣ ጎዳናዎች ሁሉ የድብድብ እንዳይሆኑ ከተፈለገ ሚዲያ ላይ የሚወጡ ሰዎች መከባበርን ያሳዩ፣ ለሁሉ አርት ተገቢውን ክብር ይስጡ። መወዳደር የሚፈልጉ ውድድር አንዱ ለአንዱ እንዲገጥሙ የሚጠይቁም ካሉ በህግና በስርዓት ይጠያየቁ። ከዛ ውጭ ግን እንደ አንድ ስርዓት እንደሌለው ትውልድ የምንናገረው ነገር ብዙ ቁጥር ያለውን ትውልድ እየበከለ ይመጣና አንድ ቀን አገር ልትቆጣጠረውና ልትመልሰው ማትችለው ጥፋት ያመጣል። ከዛ አንጻር በዚህ መንገድ ቢቃኝ ቢስተካከል እላለሁ። መቀጠል ደግሞ በወርልድ ቴኳንዶ ላይ ልታሳካቸው የምታስባቸው ግቦች ወይም እቅዶች ካሉ ትንሽ ስለሱ ብታወሪ። ጥሩ ጥያቄ ነው። አሁን አዲስ አበባ ላይ በምፈልገው ልክ በምፈልገው ቦታ እያስተማርኩ ነው ማለት አልችልም። ጠባብ ነች ማሰራባት። ትውልዱን በሰፊው ለመቅረጽ ምቹ ሁኔታ የለም። ማሰራባቸው ግን የተመቻቸ ቦታ ላይ ጥሩ ተቋም ካገኘሁኝ ለሀገር የሚበቁ ልጆች በስፖርቱ በፑምሴውም በስፓሪንጉም ተተኪዎችን ማፍራት እችላለሁ። ከዚህ በፊት ኦሮሚያን የመጀመሪያ ወካይ ሆኜ ያውቃለሁ። የመጨረሻም ውድድር ያደረኩትም አርባ ምንጭ ላይ የታዳጊዎች ፕሮጀክት ውድድር ስኬታማ ሆነን አጠናቀቅን። መጀመሪያው ነው የኮከብ ተጫዋቾች ሳቦ ፍጥረት ከበደና ሳቦ መሐመድ አወል በጣሊያን የሚኖረው ልጄ ጣሊያን ከአንድ ልጅ አለኝ በትምህርት ለሶስተኛ ዲግሪ በጣሊያን ያለ ሁለቱ ኦሮሚያን ወክለው ኮከብ ተጫዋች ሆነው 2005 ዓ.ም ላይ ወደ አካዳሚ ለመጀመሪያ ጊዜ ወርልድ ቴኳንዶ ሲገባ እጩ ሁለት ካስመረጡት መሃል አንዱ ነኝ እና መጨረሻውም ውድድሩ ያበቃበት 2010 ላይም ጥሩ ውጤት ለኦሮሚያ 6 ሜዳሊያ አምጥተን ዘግተናል። ከዛ በኋላም አሁን ደግሞ በቅርብም አዲስ አበባን መወከል በጀመርንበት ውድድር የጅማ ውድድር ላይ መላ ኢትዮጵያ ላይ 4 ወርቅ 2 ብር 3 ናስ አምጥተን አዲስ አበባ አጥቶት የነበረው ውጤት ለመጀመሪያ ጊዜ የዛ ታሪክም ተቋዳሽ በመሆኔ እነዚህ ስኬቶች ናቸው። ደቡብ ክልል ብዙ ቦታ ብቻ ውጤታማ መሆን ተችሏልና አሁን እርካታው የሌለው ሙያው ኖሮ በቂ ማስተማሪያ ቦታ አለመኖሩ የሚመለከተው አካል ምናልባት ይህንን ሚዲያ የሚመለከተው አካል ካለ ለትውልዱ ተደራሽ የሚሆን ጥሩ ቦታ የሚያመቻችልን ከሆነ አሁንም ትውልድ ለመቅረጽ ዛሬም ዝግጁ ነን። በቀጣይነት ደግሞ ወርልድ ቴኳንዶ እግር ላይ ነው የሚያተኩረው፣ የነጥብ ስፖርት ነው የሚባል ነገሮች አሉ፣ የተለያየ ሀሳቦች ይነሳሉ። አንተ ይህንን እንዴት ትመለከተዋለህ? ልክ ነው። 70 እና 75% ቴኳንዶችን እግር ነው። ያ ማለት ግን እጅ የለውም ማለት አይደለም። በደንብ የፑምሲዎቻችንን የቴጊዎቻችንን አርቶች ብንመለከት ከውስጡ እያንዳንዱን ነገር ብናወጣ ሰልፍ ዲፌንስ ናቸው። ለምሳሌ ቴቤክ ላይ አንዱን ላሳይ ይችላለሁ። ዲሞንስትሬት ማድረግ እንችላለን? ይቻላል። ምንም ችግር የለም። ይቻላል። እንኳን መጣ። እሺ አርባክስ ልክ እዚህ ጋር ብሎክ አድርገን ይሄንን ቀጥታ እዚህ ጋር ቀጥታ ይሄንን ይዘን ዞረን ዶንጅሞ ካፕቺጊ ቡም አድርገን ሌሎችም አርቶቻችን ላይ ወይም ፑምሴ ላይ ፓተርኖቹ ብዙ ጊዜ ሰዎች ሾው ይመስላችኋል፣ ፋይቶች ላይ ማንጠቀም ይመስላችኋል። ወርልድ ቴኳንዶ ላይ ያሉት አርቶች በፍጹም ለምሳሌ ሺፕጂን ላይ ላሳይ ይችላለሁ። አሁን ይሄ ሺፕጂን ፑምሴ የመጀመሪያው ተግባር ላይ ነው ያለው። አየኸው፣ ይዞሃል። አየኸው እያንዳንዱ ነገራችን
ራስ በመከላከል ነው የሚጀምረው። እንዲሁም አርታችን ወርልድ ቴኳንዶ ተመራጭ የሚያደርገው እየተነኮሰ አይደለም የሚጀምረው፣ በመከላከል ይጀምራል። ከዛ ወደ መልሶ ማጥቃት በፍጹም ተንኳሽ አይደለም። ወርልድ ቴኳንዶ ራስ በመከላከል የመጀመሪያው የቴጉጋችን ፑምሲያችን የመጀመሪያውን ተግባር ስታየው ተከላክሎ ነው የሚጀምር። ከዛ ወደ ማጥቃት ነው የሚሄደው እና ከዛ አንጻር ወርልድ ቴኳንዶ ተንኳሽ አይደለም። ሌሎችም አርቶች እንደዛ ናቸው። ነገር ግን ወርልድ ቴኳንዶ የአርቱን ስትራክቸር አወቃቀሩን ስታየው በመከላከል ነው የሚጀምረው እና ይሄ ራሱ ዲሲፕሊን ነው። ለምሳሌ የሚፈልገውን ሊይዝ ይችላል። ይሄ ልጅ እጅ ሊይዝ ይችላል፣ ከፊት ሊይዝ ይችላል፣ ከኋላ ሊይዝ ይችላል፣ ሊያቅፍ ይችላል። የሚመቸውን እድሉ ለአንተ ሰተናል። እጃችን እንደምታዩት ነው። ብዙም ከዚህ ብዙ ጊዜ እነዚህ ነገሮች ሴቶች ላይ ይደርሳል ብዬ አስባለሁ። እጅ መያዝ ልክ ነው እና ሲምፕል ነው። ስትፈልግ ከእጁ በዚህ መንገድ ኢነርጂ ባላወጣበት መንገድ በቀላሉ ከእጁ መውጣት ትችላለህ። ከእጁ መውጣት ትችላለህ። ከእጁ መውጣት ትችላለህ። ከእጁ መውጣት ትችላለህ። ሌላኛው እንዳነሳሁት እዚህ ጥያቄ ውስጥ ነጥብ ተኮር ነው። አይ ቲንክ የኦሎምፒክ ስፖርት እንደመሆኑ መጠን ነጥብ ላይ ፎከስ አድርገው ነው የሚሰሩት። ስፓሪንግ ላይ ነው ይባላል ወርልድ ቴኳንዶ ላይ። ለዛም ነው እግር ላይ ብቻ ፎከስ ያደርጋሉ የሚባለው እና አንተ እንዴት ይህንን ትመለከተዋለህ? ተነግሮ ተጠቅሶ የማያልቅ ፈርጀ ብዙ ጥቅም ያለው ስፖርት ነው ወርልድ ቴኳንዶ። በጤና ላይ ብንመለከት አሁን በሕክምናው የሚመከረው አንድ ሰው መድኃኒት ከሚጥልቅ ስፖርት ይዋጥ ነው ይባላል። እሱንም ልናይ ይገባናል እና በጤና ግንባታው ላይ ታዳጊዎችንም ወጣቶችንም ጎልማሶችንም እና አዛውንቶችም ሊያዘወትሩት የሚችል ስፖርት ነው። ጤናን በመጠበቅ ለሀገርም ለግለሰብም ለማህበረሰብም ከፍተኛ ጥቅም ያለው ስፖርት ነው። በራስ መተማመን ከማትረፍ አንጻርም በዚህ ስፖርት ያሉ ሰዎች ስራቸውን የሚያከብሩ፣ አገር የሚገነቡ፣ ለቤተሰቦቻቸው ኃላፊነት የሚሰማቸው ዲሲፕሊን ያላቸው ሰዎች ናቸው እና ይህንን ስታየው ማህበረሰባዊም ሀገራዊም ዓለም አቀፋዊም ጥቅሞች አሉት እና ከዛ ባሻገርም ደግሞ የስራ እድልም ነው። በዚህ ዘርፍ የተሰማሩ ሰዎች ስራቸውን ጭምር ነው። ይህን ስራ ይዘው የፊትነስ ባለሙያ ይሆናሉ። ይህን ስራ ይዘው አሁን ላይ የምናያቸው በሀገር ውስጥም በቅርብ የተጀማመሩ ስፖርቶችን ብናይ ከዚህ ስፖርት ወደዛ ይሄዱ ናቸው። የተገነቡትም የተሰሩትም በዚህ ስፖርት ነው እና ጥቅሙን በብዙ መንገድ ማብራራት መግለጽ ይቻላል እና ነጥብን በተመለከተ ውድድር ተኮር ሲሆን፣ አዎ ያ ውድድር የሚሰራው ውድድር ተኮር ስለሆነ ነጥብ ያስፈልገዋል። ለዛ ውድድር ነው። ከነጥብ ውጭ ብናየው ደግሞ በየትኛውም ሰዓት እጅንም እግርንም ተጠቅሞ ራስ ለመከላከል ደግሞ ፈርጀ ብዙ ጥቅም ያለው ነው። አይገደብም። ከፋፍለን ማየት እንችላለን። ስትሬት ፋይቱ ሌላ ነው፣ መደበኛ ፋይቱ ደግሞ ሌላ ነው እና በዚህ መንገድ ብንረዳው መልካም ነው። በመጨረሻም ልታስተላልፈው የምትፈልገው መልእክት ወይም ደግሞ ሀሳብ ካለ እድል ውስጥ። አመሰግናለሁ። በመጀመሪያ ልጄን ወዳጄን አቦ ፍራውል ማንደፍሮን የማፍሮ ማርሻል አርት ዩቲዩብ ቻናል ባለቤት ሳላመሰግን አላልፍም። አመሰግናለሁ ልጄ። አስታዋሽ አትጣ ነው ምለው። ሰው የወጣበትን ማስታወስ ትልቅነት ነው እና በርታ። አሁን የሚያስካቸው ጥሩ ነገሮች አሉ፣ ቀጥል። ማስተላልፈው መልእክት ምንድን ነው? ሰፊ አቅም አለ። በዚህ ስፖርት ላይ የሚያምኑ መንግስታዊ ተቋማትም ሊሆን ይችላሉ፣ ግለሰብም ሊሆን ይችላል። ጥሩ ቦታ ትውልዱን ለመስራት የሚያስችል ነገሮች ቢያመቻችልኝ የእድሜን የሚበልጠውን ይህን ስፖርት በማሳደግ ትውልድ በመስራት ላይ ነው ያሳለፍኩትና አሁን እየተገነቡ ያሉ ማዘውተሪያ ስፍራዎችም አሉ። እዛ ጋር እድሉ ቢሰጠኝ ስቲል አሁን ባለውበት እንኳን በጎ ፈቃድ ማስተምራቸው ወደ ከ70 እስከ 100 የሚጠጉ ትውልዶች አሉና ከዚህ አንጻር ሀገር በትውልድ ነውና የምትሰራው። መምህራን መደገፍ ወይም መምህር መደገፍ ማለት ሀገር መደገፍ፣ ትውልድ መደገፍ ነውና ለሀገር ጥቅም የሚሰጡትን ማገዝ በተዘዋዋሪ የህሊናም የልብም እርካታ፣ መንፈሳዊ እርካታ ይሰጣልና ደግፉኝ፣ አመቻቹልኝ፣ ጥሩ ቦታ
ሊመቻችልኝ ቢችል የሚመለከተው አካል የሚዲያ የሚሰማ ሁሉ ቢያግዘኝ አሁን ከማበረከተው በላይ ለትውልዱ አስተዋጽኦ ማበረከት እችላለሁ እላለሁ። የምትሰሙ ምላሽ እንደምትሰጡኝ ተስፋ አደርጋለሁ። አመሰግናለሁ። እሺ ውድ የዚህ ቻናል ተመልካቾች የነበረን ቆይታ ጥሩ ነበረ። እናንተም እንደተደሰታችሁበትና እንደተማራችሁበት አስባለሁኝ። ማስተር ለነበረን ቆይታ እጅግ አድርጌ ላመሰግን እወዳለሁ። እኔም አመሰግናለሁ። መልካሙ ነገር እንዲገጥምህና የተሻለ ነገር የምትሰራበትን እድሜ ፈጣሪ እንዲለግስህ እመኛለሁ። በጣም አመሰግናለሁ። እኔም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ይህ ቻናል በዋናነት ማርሻል አርት እና ከማርሻል አርት ጋር የተያያዙ ጉዳዮች ላይ የሚያተኩር ሲሆን እንደዚህ አይነት ኮንቴንት የሚመቻችሁ ከሆነ ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ የደወል ምልክቷን በመጫን ቤተሰብ መሆን ይችላሉ።